የጅቡቲው አደገኛ ኦፕሬሽን ጀምሯል። ኢትዮጵያ ዜጎቿን ማውጣት ጀመረችም። ወደ ጅቡቲ መምጣታችሁ እናመሰግናለን። መጀመሪያ ይህ ንግግር የጅቡቲው ፕሬዝዳንት ኦማር ጌሌህ ንግግር ነው። አማርኛን አቀላጥፎ የሚናገሩት ተምረውት አይደለም፣ ኢትዮጵያ ውስጥ ኑረውና አድገውበት ነው። ጅቡቲ ውስጥ አማርኛ ከሀገሬው ቋንቋ ቀጥሎ ይነገራል። ይህ የሁለቱን ሀገራት ከፍተኛ ትስስር ያሳያል። ይህ ትስስር፣ ይህ መተሳሰብ፣ ይህ ውህደት፣ ይህ ቅድስና የቀጠለው ግን የፈርዖኗ ፕሬዝዳንት መልእክታቸውን ወደ ጅቡቲ ማመላለስ እስኪጀምሩና ራሳቸውም ጅቡቲን እስኪረግጡ ድረስ ነው። አሁን ይህ መተሳሰብ፣ ይህ የጋራ ታሪክ የት እንደሄደ ሳይታወቅ ኢትዮጵያውያን በጅቡቲ እየተሳደዱ ነው፣ በዘራፊዎች እየተሰቃዩ ነው። የግብፅ የጥላቻ ስሜት እንዲረካ ሲባል፣ የፈርዖኗ የደነደነ ልብ በኢትዮጵያውያን መዋከብ እንዲደሰት ሲባል በመቶ ሺህ የሚቆጠሩ ኢትዮጵያውያንን የጅቡቲ መንግስት እያሳደደ ነው። ታከኩት ያንን ዛፍ እንልክ ያውቁ፣ ቆረጡት ያንን ዛፍ እንልክ ያውቁ፣ ምን ያፈራ ይሆን ብለው ሳይጠይቁ ይላል አበሻ። ይህች ስነ ቃል